ከእናቴ አካውንት ውስጥ የነበረውን ብር ነው የወሰድኩት። ያ ደግሞ የልጅነት መብቴ ነው። ሞታለች፣ በቃ ሞታለች። አንተ ማን ስለሆንክ ነው? ከኔ አይደለችም እሷ። ነይ ስልክሽን አምጪው። አይ በስርዓት አውሪ። ሲጀምር ማለት የህግ አካልም ከሆንክ የፍርድ ቤት ትዕዛዝ ይዘህ መተህ ነው እኔን ማናገር የምትችለው። እዛ ሀገር እየሰራች ገንዘብ ለእናቷ ልካ እሷ ኢትዮጵያ ውስጥ መጣ የራሴን ህይወት ጀምራለሁ እናቴ ጋር ይቀመጥልኝ ሰው ሀገር ላይ ማስቀመጥ ስለማልችል በመሃል እናቷ አረፈች። አንቺ ደግሞ 2 አመት ሙሉ የት ነበረሽ ታዲያ? ቆንጆ ምርጥ ሌባ ሆንሽ። ሌባ ነሽ ያልከኝ ነው? እጅግ በጣም ከእህትሽ የሰራሽ መጥፎ ሌባና ውርደታም ሌባ ነሽ። አባት ነጋዴ እኮ ነኝ። እንዴት ነው ምንም መንቀሳቀሻ ሳይኖረኝ ሁሉንም ብር ላስገባልኝ? እኔ አያገባኝም እንዴ? ካላገባክ እኔ ማያገባኝም። እኔ ስራ ቦታሽን 22 ቀን ንግድ ፍቃድ በራስሽ ነው ስራ ቦታሽ መጣል። ይሄንን 300 ሺህ ብር ታስገቢና አይ ምትይ ከሆነ ይሄንን 300 ሺህ ብር አላስገባም ምትይ ከሆነ ደግሞ ታይሻለ። እዛ ጋር በደንብ ፓትሮል አለ እዛች ጋር በዛ መኪና ከናለሽ በህግ ወደ ህግ ነው የምንሄደው። ኮንስታብል በሰው ጉዳት የደረሰባችሁ ወይም በሰው በደል የደረሰባችሁ ሰዎች ካላችሁ በስር ባለው ስልክ ቁጥር ደውላችሁ እኛ ጋራ ወረፋ ማስያዝ ትችላላችሁ። መልካም ቆይታ። አስቴር እንዳልሞተች እኔ ጋር እርግጠኛ የሆነ ፋይል አለ። አንቺ አስቴር ሞታለች ብለሽ ማለት እንዴ? ታዲያ ካልሞተች ለምን ሞትኩኝ ታስብላለች? አስብል አይደለም አንቺ ነሽ ይሄን ውሸት ጠቅላላ ያመጣሽው አንቺ ነሽ። አስቴር ሞታለች ብለሽ ቀበሌ ያስመስክረሽ ሁሉንም ገንዘብ ወደ አንቺ አድርገሽ ወደ 810 ሺህ ብር አለ እናትሽ አካውንት። አስቴር እዛ ሰው ሀገር ላይ እየሰራች ገንዘቡን የምትልከው እዚህ ኢትዮጵያ እናቷ ጋር እሷ ከአረብ ሀገር ስትመጣ ምሰራ ወደ 700 ሺህ ብር የአስቴር ብር ነበር። አንቺ ግን ጠቅላላ አስመስክረሽ አስቴር በህይወት የለችም ሞታለች ብለሽ ቀበሌ ያስመስክረሽ ሁሉንም ብር ወስደሽ የራስሽ የሆነ ላይፍ ጀምረሻል። ይሄ ደግሞ ማስረጃ አለኝ። አስቴርን ሙሉ በሙሉ ብሎክ እንዳረግሻት በሁሉም ሶሻል ሚዲያ ብሎክ እንዳረግሻት እኔ ማስረጃ አለኝ። ለምንድን ነው እንደዚህ አይነት ነገር ውስጥ የምትገቢው? አንደኛ የተደወለበት ስልክ አለ ሄደን ቴሌ ማውጣት እንችላለን። ኖ ቴሌ ማውጣት ምናምን እያልሽ እኔ አሁን እንደ ሰው አሸውጂ ሲጀምር አይመለከትም። ለምንድን ነው የማይመለከት? ሲጀምር አይመለከትም። ምህትነቷ ለኔ ነው እንጂ ላንተ አይደለም። ገባህ አይደለም? ምህትነቷ ላንቺ ቢሆን ራሱ ማለት ነው ፍትህ ያጣች በእህቷ የተጎሳቆለች በእህቷ በደል የደረሰባት ምን ማለት ነው? አንቺ ነሽ እኮ አንደኛ በደልን የምታደርሽባት እህቷ ሆነሽ አንቺ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ በጣም አጭበርባሪ ሰው ነሽ። ላይክ እኔ የፈለኩ ሲጀመር ምንም ሰለባጅም እንደሰራ የለም የመጣሁት ይሄንን ጉዳይ ላወራሽ ነው የመጣሁት ማለት ነው። ትሰሚያለሽ ማለት ነው። በጣም ባለጌ ነሽ። ይኸውልህ ስማኝ አድምጠኝ። ሲጀመር የቀበሌ ቤት ሊወሰድ ነበር ማለት የሆነ ሰው ከሞተ ለልጅ ምናምን ማስተላለፍ አይቻልም አይደል? ከዛ እንዴት ነው ወረቀት አምጥተው ለጠፉ። ከዛ ማመልከቻ አስገባውኝ። ከዛ እሱን እኮ ትችያለሽ የቀበሌ ቤቱን ቆይ አድምጠኝ። በሁለት ሰው ስም መሆን አይችልም። እዚህ ቤት ደግሞ ማለት አለ ፋይል የቤተሰብ ፋይል አለ እዛ ላይ እኔ እናቴ እንዳለን እናቴ እንዳለሽ ምናምን እህቴ ከ5 አመት በፊት እንደሄደሽ ምናምን የሰፈር ሰውም ቀበሌውም ምንም የሚያውቀው ነገር ነው። ከዛ በኋላ የሆነ መፍትሄ አድርጊ ሲሉኝ ከዛ ደወልኩኝ እንዳልኩ እንደዛ ተባለ። አማካሪዎችን አማክሬ ስሚ ቤቲ እኔ አሁን ችግሩን ያለኝ ከቤቱ አይደለም ስለ ቀበሌው ቤት እኔ ችግሩ ያለኝ ለምን እሷ ሞተች ብለሽ ባንክ አካውንቱን ያለውን ገንዘብ ጠቅላላ ወደ ራስሽ ገንዘብ አረግሽ? ለምን ስለሞተች ነው እንዴ? ይሄውና በሶሻል ሚዲያ ስንት ስደውል ስልክሽን አምጪ ብሎ ካላረግሻት ለምን ነው ማመጣው? ስልክሽን አንተ ሲጀመር ይመለከታል እንዴ? እንዴት አይመለከተኝም? ምን ማለት ነው? እኔ ጥፋተኛ ሲጀመር ተቀመጪ። እዛ ጋር ይታይሻል። ዙሪ እዛ ጋር ይታይሻል። እዛ ጋር ያሉት ፖሊሶች ጠቅላላ አንቺን ነው የሚጠብቁሽ ነው። አይ የምትይ ከሆነ ማለት ነው በስነ ስርዓት የማታወሪ ከሆነ ለህግ ነው ማሳለፍ የምሰጥሽ። በስነ ስርዓት ቁጭ ብለሽ እናወራ። ሳምኛሽ አላወራም። አምጣቸው ህጎቹ ማስረጃ አለክ አይደለ? በደንብ ማስረጃ አለ። ተጠንቀቂ። እኔ ጋር ብዙ መረጃዎች አለ። ከምታስቢው በላይ ብዙ መረጃዎች አለ። ስልክሽን አውጪ ይልንገርሽ። እኔ ይኸውና ለምን አላሳይሽ? ይሄን ስልክ ታውቂዋለሽ? አላውቀውም። ቆይ የምትደውለው አንተ ማን ስለሆንክ ነው የምትደውለው? አልደውለው። አንቺ የለችም እያልሽ ያለ በህይወት ይኸውና። ሰላም አስቴር እንዴት ነሽ? ቆይ ያው እያት እቺ አስቴር አይደለች? በደንብ እያት። ቆይ መልሼ እደውልልሻለሁ አስቴር። አንዴ ይቅርታ። ለምንድን ነው የምትዋሽ? ይኸው እሷ በህይወት አለች አይደለ? አንቺ ምንድን ነው? አይደለችም እሷ። ነይ ስልክሽን አምጪው። አይ በስርዓት አውሪ። ሲጀምር ማለት የህግ
አካልም ከሆንክ ፍርድ ቤት ትእዛዝ ይዘህ መተህ ነው እኔን ማናገር የምትችለው። አንቺ እኛ አሁን የምንፈልገው በስነ ስርዓት እንድናወራና እያንዳንዱን ነገር አምነሽ እሷ የምትፈልገው ላይክ በጣም ነው የጠላችሽ እህትነቷን አትፈልግም ገንዘቧን ብቻ ነው የምትፈልገው። አንቺ ደግሞ ሌባ ነሽ ያልከኝ ነው እጅግ በጣም ከእህትሽ የሰረሽ መጥፎ ሌባና ውርደታም ሌባ ነሽ። ሲጀምር እናቴ አካውንት ውስጥ የነበረውን ብር ነው የወሰድኩት። ያ ደግሞ የልጅነት መብቴ ነው። የልጅነት መብትሽ ገባህ አይደለ? ገባህ አይደል? እሷ ከዛ ካለ ሞታለች። በቃ ሞታለች። አንተ ማን ስለሆንክ ነው ከቴ በላይ ለሷ የምትቆረቆር? ለማን ስለሆንክ ነው እዚህ ያስቀመጠችው? ቅምጧንክ አይደለም። የሰው መብት ሲነካ ማየት ማልችል አንድ ጋዜጠኛ ነኝ እና አሁን በስነ ስርዓት የምታወሪኝ ዝም በይ። ካሁን በኋላ የምታወሪ እኮ ለህግ አሳልፈኝ። ማስረጃዎች አሉኝ። ማስረጃዎችን ማየት ትችያለሽ። ወደ 700,000 ብር እህትሽ እዛ ሀገር እየሰራች ገንዘብ ለእናቷ ልካ እሷ ኢትዮጵያ ውስጥ መጣ የራሴን ህይወት ጀምራለሁ እናቴ ጋር ይቀመጥልኝ ሰው ሀገር ላይ ማስቀመጥ ስለማልችል ያለች በመሃል እናቷ አረፈች። አንቺ ደግሞ 2 አመት ሙሉ የት ነበረሽ ታዲያ? ቆንጆ ምርጥ ሌባ ሆንሽ። እህቷ ሆንሽ ቆንጆ ምርጥ ሌባ ሆንሽ። የእህትሽን ገንዘብ ሙሉ በሙሉ ሰረቅሽ። ሞተሻል ብለሽ ይሄ ማለት ነው ብልግና። ለሰው ልጅ በገንዘብ መገዛት ማለት ይሄ የምታወሪ ምንም አፍ የለሽም። አፍም ያለሽ አይመስለኝም። በጣም ጭንቅላትሽን ያዢ። ጭንቅላት የሚያስይዝ ነገር ነው። ሌቦች ሲጀመር ሁሌ አቀርቅረው ጭንቅላታቸውን እንደያዙሽ ሌባ ነሽ። ሰውዬ እየተናገርከኝ ነው። በደንብ እየተናገርኩሽ ሌባ ነሽ። አይምትይ ከሆነ ደግሞ ይሄንን ገንዘብ እምታመጪ ከሆነ አሁን ነው አምጪ። አለበለዚያ ስራ ቦታሽንም ማቃል እያንዳንዱ ነገር በህግ ነው። ምን 2 አመት ሙሉ እናቴ ሳስታምም የት ነበረች? ሲቀጥል ደግሞ ለምንድነው የምትዋሺው? አለቀችላትም ለምንድነው የምትዋሺው? እናትሽ የታመመች ሰዓት ላይ ጋዜጠኛ ከሆንክ ማለት ነው በሁለቱም ወገን ያለውን ነገር ማወቅ አለብን። መጀመሪያ ከመፍረድ በፊት ማወቅ አለብን። አይደለም አንቺ ልንገርሽ፣ በጣም የተሳሳትሽውን ነገር ልንገርሽ። በጣም የተሳሳትሽውን ነገር ደግሞ ልንገርሽ ማለት በሁለቱም በኩል ያልሽውን ነገር ልንገርሽ። አንቺ አሁን እዚች ጋር አጭበርባሪ ነሽ። በጣም አይንሽን በጨው አጥበሽ የመጣሽ አጭበርባሪ ሴት ነሽ። አሁንም እኔ ቪዲዮ ኮል ደውዬ ፊቷን አሳይችሻል። እሷ ላይክ አንቺ ብዙ ማውራት አትፈልግም፣ ማየትም አትፈልግም። እሷ እኔም አፋለሽ አፍ የለሽም። እኔማ የሰውን ገንዘብ በልተሽ እንዴት ነው የሰው አይን የምታዩ? በተደጋጋሚ ማለት ነው። እሷ አንቺ ጋር ትደውላለች። ገንዘቧን ፈልጋ እህትነቷን አልፈለገችም። ለምን? አንቺ ገንዘብ አስበለች ከሷ ይበልጥ። እሷ ደግሞ አሁን ደግሞ ገንዘብ አስበልጣለች። ይሄው አሁንም ቢሆን እሷ ጋር ቪዲዮ ኮል መደወል እችላለሁ። አይተሻታል፣ ድብና ነገር አይተሻታል። ወይዘሮ ቤቲ እኔ የምፈልገው አሁን ይሄንን ጉዳይ አምነሽ ገንዘቧን እንድትመልሽላትና እንድትመልሻት አይ የምትይ ከሆነ እዚህ ጋር የህግ አካላቶች አሉ። በህግ እንጨርሰዋለን። በጸባይ የምንጨርስ ከሆነ ጉዳዩን በጸባይ እንጨርስ። ውሸት ማውራት ምንም አይጠቅም። እኔ ይዤሻለሁ፣ ገንዘቡን እንደወሰድሽ አውቃለሁ። አሁን ማድረግ ያለብንን ነገር እናወራ። እሺ ምንድነው የምትፈልገው ከኔ? እኔ ካንቺ የምፈልገው ቀላልና ቀላል ነገር፣ አንደኛ ነገር የምፈልገው የእህትሽን ገንዘብ እንድትመልሽላት ነው የምፈልገው። ያንን ገንዘብ 700,000 ብር እንድትመልሽላት ነው የምፈልገው። 700,000 ብር የለኝም። ካሌለሽ ጊዜ ገደብ እንሰጥሻለን። ላይክ እሷ አንቺን ልታወራሽ አትፈልግም በእህትነት መልኩ፣ ግን በገንዘቡ ጉዳይ አንቺን ልታወራሽ ትፈልጋለሽ። በመጀመሪያ የምናደርገው ነገር የመመለስ ይሄንን ነገር ሙሉ ካመንሽልኝ መመለስ ካለብሽ መጀመሪያ ስልክሽ ላይ እንግባና እሷን ብሎክ ያደረግሻትን አውጫት። በመጀመሪያ ከይቅርታ ጋር ስልክሽን አንዴ ክፈችልኝና ዋትስአፕ ላይ ግቢልኝ። አይ ክፈችልኝና ግቢልኝ። ካልሆነ በህግ ነው የምንጨርሰው። በጸባይ የምንጨርስ ከሆነ እንጨርስ። ዋትስአፕ ፓስወርድሽ ይሄው። አይሽ ሁለቱንም ሲሟን ብሎክ ያደረግሽ ሁለቱንም ቁጥሯን ከብሎክ አውጥቻለሁ። እያንዳንዱን ነገር ከሷ ጋር ታወሪያለሽ። ግን እኔ አሁን የምፈልገው ብሯን እንድትመልሽላት ነው። አሁን በዚህን ሰዓት መመለስ የምችው ስንት ብር ነው? ላይክ ሁሉንም ነገር ከሷ ጋር አውርተን ጨርሰናል። እሷ ብሯን ብቻ ነው። ምን አለ መሰለህ እንዳልኩ ቅድም እቃ ማስመጣው ከዱባይ ከሞያሌ ምናምን ነው እና አሁን ዱባይ እንዲመጣልኝ የላኩት እቃ አለ። እሱ ከመጣ በኋላ ሽያጩን አይቼ ሱቅ ውስጥ ያሉኝን እቃዎች አይቼ ስቲል ከሷ ጋር እያወራን ማን ያምንሻል? ኖ እንደዚህ ማን ያምንሻል? ላይክ እኮ አሁን የሆነ ገንዘብ መስጠት አለብሽ። ምን አለ መሰለህ አካውንቴ ላይ ያለው 300,000 ብር ነው። ኦኬ እንዳልኩ ደግሞ ከዛ የሚመጣው እቃ ብር ይይዛል። ኦኬ ሞርኮ ብሩ ሊኖር ይችላል፣ ግን እቃ ሲሆንና ቁጥር ሲሆን ያው
አሁን ለሷ 300 ሺህ ብር ማስገባት ትችያለሽ አቺም አካውንትሽ ላይ ያለውን ብር ጠቅላላ ሙሉ ወደሷ መገልበጥ ትችያለሽ አቺ አይ የምትይ ከሆነ ደግሞ አሁኑኑ ያለሽን ገንዘብ ማትገል 400 ሺህ ብር ይቀርሻል 400 ሺህ ብሩን ከሷ ጋር ታወሪያለሽ እኔ ስራ ቦታሽን 22 አቀር ንግድ ፍቃድ በራስሽ ነው ስራ ቦታሽ መጣል ይሄንን 300 ሺህ ብር ታስገቢና አይ የምትይ ከሆነ ይሄንንም 300 ሺህ ብር አላስገባም የምትይ ከሆነ ደግሞ እዚህ ጋር መኪና አለ ይታይሻል እዛ ጋር በደንብ ፓትሮል አለ እዛች ጋር በዛ መኪና ጭናለሽ በህግ ወደ ህግ ነው የምንሄደው በህግ ከምንሄድ ምንም ነገር ሳይፈጠር የሰውን ገንዘብ መልሽ የላብሽ ያልሆነውን ገንዘብ መልሽ አሁን ምንም በማን ባንክ አካውንት ነው ማስገባላት በኔ አካውንት አታስገቢ በሷ በዝግ አካውንት አለ በሷ አካውንት ነው የምታስገቢላት አሁን ያን አካውንት ደግሞ እምነት ከሌለሽ በኔ አለ ያን አካውንት ደግሞ እኔ ሰጥቻለሁ በዛ አካውንት ማስገባት ትችያለሽ አሁንኑ ማስገባት ትችያለሽ ሞባይል ባንኪንግ ተጠቅመሽ ማስገባት ትችያለሽ ብር ትራንስፈር እንዴት ነው የሚደረገው በቀን 600 ሺህ ብር ትራንስፈር ማድረግ ይቻላል ይሄን አታቂም የኔ ቢዝነስ ነው አባት ነጋዴ እኮ ነኝ እንዴት ነው ምንም መንቀሳቀሻ ሳይኖረኝ ሁሉንም ብር ላስገባልኝ እኔ አያገባኝም እንዴ ካላገባክ እኔ ማያገባኝማ የሷ ሙሉ ብር እዚህ ጋር ስምምነት እየፈጠርን ነው አይደለ ከእቴ በላይ ለሷ ተቆርቋሪ አትሁን ወይስ ቅድም እንዳልኩት ኖ ይልንገርሽ እኔ በጣም ለተጎዳ ሰው ማስብ ሰው ያለውን ብር አስገቢላት ላይክ እዳም ያለብሽ ይሄንን ብር አላስገባም ማለት በጣም በነገራችን ላይ በህግም ብትሄድ በምንም ብትሄድ ባንዴ የመመለስ ግዴታ የለብሽም እኮ ያለሽን አካውንት አሁኑኑ አስገቢ ብር ያለሽን አስገቢ አያበለስ ሁሉንም እንደዛ ላደርጋልሽ አሁን መጥቶ ኮነ ደግሞ አስገባላታለሁ ቀስ እያልኩኝ በፍጹም የማይሆን ነገር በኋላ አንቺ እንዴት ነው የሰውን ገንዘብ ይዘሽ እየሰራሽበት ሰው ተቸግሮ ብር ቀስ ብዬ ነው ማስገባው ማለት አሁን አስገቢ አይ የምትይ ከሆነ ግን ወደ ህግ አካል ሄደን እንትን ኮንስታብል እሺ በቃ እሺ አሁን አስገቢ እሺ ካሽ አሁን አስገቢ በሞባይል ባንኪንግ አስገቢ አካውንቷን ንገረኝ እሷን አካውንት እዚህ ላይ ያለው መልሻ ያው እዚህ ላይ ያለው 1000 ያው ይታያል እኔ መጥራት አያስፈልግም ይሄ ነው በጣም ጥሩ አስቴር ክፍሌ አዎ ገብቷል አሁን ላይክ ጨርሰናል ከዚህ በኋላ ያለውን 400 ሺህ ብር እንቀበልሽ ሱቅሽ መጥቼ ነው ንግድ ፍቃድሽና አይቼዋለሁ ሱቅሽ የት አካባቢ እንዳላቃለው አይ የምትይ ከሆነ በህግ ነው የምንሄደው ከዚህ በኋላ ሁሉ ነገራችን እንጨርሳለን ዲል ነው ተስማምተናል ማለት ነው አሁን መሄድ ትችያለሽ በሰው ጉዳት የደረሰባችሁ ወይም በሰው በደል የደረሰባችሁ ሰዎች ካላችሁ በስር ባለው ስልክ ቁጥር ደውላችሁ እኛ ጋራ ወረፋ ማስያዝ ትችላላችሁ መልካም ቆይታ